ቃጣድባሬ ምናምን ቀብር ሄዶ ይንደባለላል። ቀብር ሄዶ የሞቱ ሰዎችን ይለማመናል፣ ድረሱልን ይላል። ከባድ ነው ይሄ ራሱ ማለት ሽርክ ነው ራሱ። እነሱ ሙስሊሞች ነን ብለው ሊያስቡ ይችላሉ። ገብቷቸዋል። እኛ እናከፍራቸውን በእርግጥ ግን የኩፍር ውስጥ ናቸው ያሉት፣ ሽርክ ውስጥ ነው ያሉት። በጣም ከባድ ነው። የነዚህ ለነሳም ነፍሶች መጨነቅ መቻል አለብን። ኤክስፓንሽን ኤንድ ኮንሲሊሽን ሙስሊም ያልሆኑ ሰዎችን ወደ እስላም መጣራት ብቻ ሳይሆን እንደዚህ በስም ሙስሊም ያሉ ሰዎችን ሙስሊም ሆኖ ጫት የሚቅም አለ። ጫት ሐራም መሆኑን የማያውቅ አለ። ራስ እንዴ ዱዓ እኮ አባቶቻችን እኮ ዱዓ ያደርጉበታል ይሏቸዋል። ጫት ሐራም ነው ስትሏቸው እንዴ ይላሉ። አህለል ሱና ወል ጀማ ውስጥ ፈተዋ በዓለም አቀፍ ደረጃ ጫት ሐራም ነው ተብሎ ነው ምድቡ። ድራግ ውስጥ ነው ምድቡ። አላህ በቁርአን ውስጥ አይምሮን ከሚጎዳ ኸምር ብሎ ነው ያስቀመጠው እና ከቁማር ይጠይቀዋል። በሁለቱ ውስጥም ታላቅ ኃጢአት አለበት ነው የሚለው። ኸምር የሚለው ቃል የአረብኛው ቃል ኸመረ ከሚል ነው፣ አደነዘዘ ከሚል ራሱ ይመጣል ሊንጉስቲካሊ ማለት ነውና ማደንዘዣ ማለትም ነው። ስለዚህ አይምሮ የሚያደነዝዝ ነገር በአጠቃላይ ማንኛውም ነገር የተከለከለ ነው። ሻም ይሁን ጫትም ይሁን ሲጋራም ይሁን ኮካይንም ይሁን ማሪዋናም ይሁን የመሳሰሉ ነገሮች አጠቃላይ አይምሮን የሚያደነዝዙ ሰው ወጣቱ በዚህ ተከትቧል። ለዚህ ወጣት መድረስ አይገባንም ወይ? ልንደርስለት አይገባም ወይ? ወጣቱ ጭፈራ ቤት ይሄዳል፣ ናይት ክለብ ይሄዳል፣ ፓርቲ ይሄዳል። አያውቀውም። እንደ ኖርማል አድርጎ ነው፣ እንደ ሙድ ነው፣ እንደ አራድነት ነው የሚያየው። ስለዚህ ይሄ ስራ ራሱ ሁሉም ሰው መሰራት አለበት። ይሄ ደግሞ የተወሰኑ ሰዎች ኃላፊነት መሆን የለበትም። አጠቃላይ የሁሉም ሰው ነው። አጠቃላይ የሁላችንም ኃላፊነት መሆን አለበት። ሁላችንም ልንደርስላቸው ይገባናል። በትምህርት በማስተማር ስንጠራቸው ደግሞ በትህትና ማለትም ዝም ብሎ ኃላፊነት በተሰማው ስሜት እንደዛ ነው። አደራ የተባሉት የተዋሱል የሚባለው ነገር አደራ የተባሉት በመጀመሪያ በሐቅ ነው የተባለው። ሁለተኛው ደግሞ በትዕግስት ነው የተባለው። ሶስተኛው ደግሞ ሌላ ሱራ ላይ ደግሞ በማዘን ነው የሚለው። በማዘን በቃ እያዘንን መሆን መቻል አለበት ዳዋውን ማካሄድ ያለብን እና ይሄን ለማለት ፈልጌ ነው። ኢንሻአላህ ወጣ እንደ እንትና አህመድ ኡስታዝ ሰላም አለይኩም። ጥያቄ ነበረኝ። ቅድም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቅድም ከጠቀስካቸው ውጭ አንድ መጥቶልኝ ነበር። ቢፎር ዚስ አይ ዋንት አስክ ዩ አፖሎጃይዝ የስተርዴይ አይ ሜክ ኤ ሚስቴክ ነው እና ለማንኛውም ፎቶ በለኝ ብያለሁ። ጣልቃ ገቦ ትናንትና ትንሽ እና የተጠቀሰው አንቀጽ ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 11 እስከ 12 ባለው ነው እና ማለት አንቀጹ ይሄን አይል የሚከብድም አይደለም፣ ግን አንተ ከተጠቀስካቸው ውስጥ አላየዋቸውም እና ሁሉም ነገር አፕግሬድ መሆኑንም እኔ በቅርብ ነው ያወቅሁት። ሁሉም ፋይሎች እኔ ጋር ነበሩ ከዚህ በፊቶቹ። እኔም ራሴን አፕግሬድ እያደረኩኝ ነው እና በጣም በተለየ ሁኔታ ነው እና ጥቅሱ ለማንበብ ስለዚህ ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስም ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስም ስም በእናንተ ዘንድ ሊከበር እናንተም በእርሱ ዘንድ ልትከበሩ እያለ ይቀጥላል። አምላካችን ለመጥራት የምትጠብቁ አድርጎ ይቆጥረው ዘንድ የበጎነትን ፍቃድ ሁሉ የእምነትም ስራ በኃይል ይፈጸም ዘንድ ስለ እናንተ ሁልጊዜ እንጸልያለን ምናምን ነገር እያለ ይቀጥላል። ምንድን ነው የፈለከው እዚህ ጋር? አሁን የሚቀርበው ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 11 እስከ 12 ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ አምላካችን የሚለው አብን ነው፣ እንደ ጌታም የሚለው ወልድን ብለው ነው ያስቀመጡት። ገብተዋል። ምናልባት አርጊመንትን ቢውል አድርገውት ከሁለተኛ ጴጥሮስ 1 ጋር ተመሳሳይ ግራመር ስለሆነ ወደዛ ወስደውት ከሆነ አላውቅም። ምክንያቱም እኔ እንደውም ሁለተኛ ጴጥሮስ 1:2ን የምመታበት ጥቅስ ነው ሁለተኛ ተሰሎንቄ 1:10 ላይ ያለው። ምክንያቱም እንትኑ ምንድነው ግራምቢል ሻርፐር ሁሉ ህጉ የሚሰራው ተመሳሳይ ነው። ከዛ አንፃር ነው እንጂ ይሄንን ለኢየሱስ ክርስቶስ አምላክነት ማንም የጠቀሰ አይቻልም። ጠቅሰው ከሆነ አሁን በጣም ነው የሚገርመው። ለምን በዛኛው ውስጥ ሲሄዱ ሲያቀታቸው ነው። ልክ ቲቶ ምዕራፍ 2 ቁጥር 13 ላይ የታላቁ አምላካችን ክብር እና የመድኃኒታችን ኢየሱስ ክርስቶስ የሚለውን የመጀመሪያው ዴፊኒት አርቲክል አለው፣ ሁለተኛው ላይ የለውም የሚለውን ኤፌሶን ምዕራፍ 5 ቁጥር 5 ላይ
በአምላካችንና ማን ነው በእግዚአብሔርና በክርስቶስ መንግስት ርስት የለውም የሚለውን ክርስቶስና ክሪስቶስ የሚለውና ቴዎስ የሚለውን ግራንድ ፒክቸር ፕሩቭ ላይ አንድ አይነት ነው ስንላቸው አይ ሁለቱም ስለ ኢየሱስ ነው የሚያወራው አምላክም ክርስቶስም የተባሉም ነው ብለው እንደቀየሩት ማለት ነው። በህጉ መሰረት እንደዛ ከሄዳችሁ ይሄም እንደዚሁ ስንላቸው ማለት ነውና አንዳንድ ጊዜ እንዳልኳችሁ ነው አርጊመንት ቢል ለማድረግ ጥንት የነበሩ ያለውን የስነፍ አፈታት እንትናቸውን ይወጣሉ። ራሱ በተለይ ፕሮቴስታንቱ ጋር የተለመደው ነገር እንደዛ ነው። ከተመቻቸው ችግር የለባቸው። አሁን መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ስለ ማስተዋልና ስለ ጥበብ ነው የሚያወራው፣ ስለ ኢየሱስ አያወራም ብለው ይላሉ። ለምን? ፈጠረኝ የሚለው ነገር ስላለ። ግሪክ ሰብቱጀንት ላይም ስላለ፣ የዕብራይስጥ ማሶሬትም ላይም ፈጠረኝ የሚለው ስላለ፣ ካናኒ የሚል ነገር ስላለ አሁን ልክ ይሄ ነገር ሲመጣባቸው ኖ አይደለም ማለት ጀመሩ ፕሮቴስታንቶች። ግን ክላሲካል ፕሮቴስታንቶች እንዴት ነው ይህንን ነገር የተረዱት? እነ ማርቲን ሉተር እንዴት ነው የተረዱት? ካልቪን እንዴት ነው የተረዳው? እንትና ማን ነው ዚዊንግሊ እንዴት ነው የተረዳው? ያዕቆብ አርሜኒየስ የተባለው ማጂስትሪያል ሪፎርመሮች በአጠቃላይ ሪፎርመርስ የሚባሉት እንዴት ነው የተረዱት ነው። ከዛ ደግሞ ራዲካል ሪፎርመሮች የሚባሉ አሉ፣ አናፓፕቲዝም እነ ሜኖናይት ምናምን የመሳሰሉት ማለት ነው። እና አያስኬድም። አንዳንዴ የራሳቸው ኢንተርፕሬቴሽን ስላላቸው ነው፣ እንደፈለጉ ነው በቃ ማለት። አንድ ጥያቄ ስጠይቃቸው ከጥያቄው ለማምለጥ ነው እነሱ የሚጠቀሙበት እንጂ ይህን ጥቅስ ቀስ ብዬ እስታየዋለሁ በዚህ መልኩ አላየሁትም፣ ጥናት ያስፈልገዋል። ክላሲካል ኮሜንታሪዎች እንዴት አድርገው አዩት? ሊንጉዊስቲካል አፕሮቹ ምንድን ነው? ግራማቲካል አፕሮቹ ምንድን ነው? ኮንቴክስቹዋል አፕሮቹ ምንድን ነው? ቴክስቹዋል አፕሮቹ ምንድን ነው የሚለው ነገር ጥናት አያጠኑም። ያ ነው ትልቁ ክፍተት ማለት ነው። እስቲ ጥቅሱን ለእንደዚህ አይነት የተጠቀመበት ሰው ካለ ተጠቅመውበት ከሆነ በጣም ነው የሚገርመው፣ የምር ማለት ነው። ይገርማል። ከእንደገና ሪባት ሪፊቴሽን እንሰራበታለን። አዎ የሆነ ሰው ለኔ እንደዚህ አቀርቦልኝ ከዚህ በፊት ተጠቅሶልኝ አያውቅምና አምኖት ኤክስፔክት ላይ ይሄን እና ያልጠበቅኩትም ነበር ይሄን። ስለዚህ ችግር የለም ሪፊቴሽን እንሰራበታለን። አሁን ምን መሰለህ እኛ የምናደርገው እኛ ቴሌግራም ላይ ዝም ብዬ እለቃለሁ አንዳንዴ ጽሁፍ ማለት ነው። እና አለቅና ከዛ በኋላ ፊድባኩን አያዋለሁ የተወያዩበትን ምናምን ነገር። በአብዛኛውን ከውጭ ነው የሚያመጡት እነሱ፣ ትርጉም ስራ ነው የሚያመጡት። የራሳቸው ነገር የላቸውም። የኔን ግን የቴሌግራም ላይ የምጽፋቸው ጽሁፎች አርጊመንቶች በአጠቃላይ ከማንም ሰው ኮርጃ አይደለም፣ አላህ በሚያውቀው ማንም ሰው ጋር አያገኙትም። ከከሌ አግኝቶ ነው ይዞ የመጣው የሚል ነገር የላቸውም። የእነሱ ግን ከአንሰሪንግ እስላም ላይ ነው የሚያመጡት፣ ከነ ሻምሻሙስ ነው የሚያመጡት፣ ከአንቶኒዮ ሮጀርስ የሚያመጣቸው ሙግቶች ነው እያመጡ ያሉት። ለእነሱ ደግሞ እኔ ደግሞ ሪፊቴሽን ቁጭ አድርጌ ያለው ለግብረ መልስ ለክፉ ቀን ብዬ ማለት ነው። ምክንያቱም የሆነ ሰዓት ላይ ቢመጣ አውጥቼ የምጠቀምባቸው ጥሩ ድሮን አዘጋጅቻለሁ። የቻይና የሩሲያ ምናምን ነገር አዘጋጅቻለሁ። አሁን እየተጠቀምኩ ያለሁት በኢራን ነው፣ በኢራንና በቱርክ ነው እየተጠቀምኩኝ ያለሁት። ለምን? ከዛ ያለፈ ነገር ስለሌላቸው ማለት ነው። እና አሁን የምጠቀመው ለጊዜው የኢራንንና የቱርክን ነው ድሮን እየተጠቀምኩ ያለሁት። የቻይና የሩሲያ ምናምን አንድ ቀን ተጠቅሜ አላውቅም። በቃ ዝም ብለው ሪፊቴሽን ሲመጣ ማለት ነው። እና አሁን ትንሽ አለፍ ሲል አልፎ አልፎ ደግሞ የእነሱን መጠቀም እንዳለብኝ ነው የማስበው ማለት ነው። ኢንሻላህ አያዋለሁ። እሺ መርሃባ። እሺ ኡስታዝ፣ ደግሞ ሌላ ነገር አንተ ባነሳው ላይ ተጨማሪ አንተ ቅድም ምሳሌ ላይ ባነሳው አዲሱ መደበኛ ትርጉም ግርጌው ላይ አንተ እንዳልከው ነው ያስቀመጠው። ሌላ በጣም የደነቀኝ ሁለት ነገር ማንሳት ፈልጋለሁ እና ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ ነው የሚለው እና በግልጽ ቋንቋ አዲሱ መደበኛ ትርጉም በገዛ ደሙ ተብሎ ሊተረጎም ይችላል። አብዛኛው ፕሮቴስታንቶች ደግሞ ብዙ ጊዜ ጠንካራ ብሎ የሚያቀርቡት እሱኛው ሙጉት ነው እና ለምን በደሙ ካለ ለምንድን ነው ሙጉቱ ለእንትንነት የሚል ደግሞ አዲሱ መደበኛ ትርጉም ራዕየ ዮሐንስ ምዕራፍ 7 ቁጥር 15 ላይ ያለውን ያመልኩታል የሚለውን 1954 ያመልኩታል የሚለውን እንትና ይነጥሏል፣ ኢየሱስን ይነጥሏል። ምክንያቱም ቁጥር 17 ላይ እረኛቸው ነው ስለሚል ማለት ነው። እና እዚህ ላይ የሆነ ነገር ብትለኝ ችግር የለውም። እሱ አምልኮ ማለት እኮ ለአንድ ነገር ለአልቲሜት የሆነ ሪያሊቲ ለአልቲሜት የሆነ ኤሰንስ መገዛት ማለት ነው። ራሱ ሰሚት ማድረግ ነው ራሱ አምልኮ። ስለዚህ ችግር የለውም፣ ምንም እንትን የለውም። ራሱ አምልኮ ኢባዳ የሚለው የአረብኛው ቃል ራሱ ኤባድ የሚለው የዕብራይስጥ ቃል እንደገና ደግሞ የላትሪዮ የሚለው የግሪክ ቃል እንደዛ ነው። ምንም ችግር የለውም። እሱ አይደለም ነጥቡ። ግን እዛ ጋር የተባለው አምልኮ የላትሪዮ ብሎ የሚጠቀመው ራዕየ ዮሐንስ ምዕራፍ 22 ላይ ቁጥር 4 ላይ ባሪያዎቹ ያመልኩታል ይላል። ማንን ነው ባሪያዎቹ ያመልኩታል የሚለው ሲባል እዛ ጋር በጉን ነው